ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ዛሬ በአዲስ አበባና በሌሎች ከተሞች የሚኖሩ በሺዎች የሚቆጠሩ ተከራዮችን እንቅልፍ ያሳጣ አንድ ጉዳይ ይዘን ቀርበናል። በወር 10,000 ብር ኪራይ የምትከፍሉበት ቤት ውስጥ ትኖራላችሁ። አንድ ቀን የቤቱ ባለቤት መጥቶ ከወር በኋላ 20,000 ብር ትከፍላላችሁ፣ ካልሆነ ቤቱን ልቀቁ ቢላችሁ ምን ታደርጋላችሁ? ይህ ታሪክ የአንድ ሰው ብቻ አይደለም። በአሁኑ ወቅት ብዙ ተከራዮች እስከ 50 በመቶ፣ 70 በመቶ እና አንዳንዴም 100 በመቶ የሚያደርስ የኪራይ ጭማሪ እየተጠየቁ መሆናቸውን ይናገራሉ። ግን ትልቁ ጥያቄ ይሄ ነው። አከራይ በፈለገው ጊዜና በፈለገው መጠን የቤት ኪራይ መጨመር ይችላል ወይስ ይህን የሚቆጣጠር ሕግ አለ? ተከራይን ቤቱ ተሽጧል ወይም ቤቱን ፈልገዋለሁ በሚል ምክንያት በቀላሉ ማስወጣት ይቻላል ወይስ ተከራዩ በሕግ የተጠበቀ መብት አለው? በቅርቡ በቤት ኪራይ ጉዳይ የተሰጡ ማብራሪያዎችና መመሪያዎች ብዙ ውይይት ፈጥረዋል። አንዳንዶች ኪራይ በፈለግነው መጠን እንጨምራለን ይላሉ፣ ሌሎች ደግሞ ይህ በሕግ አይፈቀድም ይላሉ። ታዲያ እውነቱ የትኛው ነው? በዛሬው ቪዲዮ የቤት ኪራይ ጭማሪ ሲባል ምን ማለት እንደሆነ፣ የተከራዮች መብት ምን እንደሆነ፣ የአከራዮች ኃላፊነት ምን እንደሆነና ሕጉ በእውነት ምን እንደሚል በዝርዝር እንመለከታለን። ስለዚህ ይህንን ቪዲዮ እስከ መጨረሻው ተከታተሉ። ምክንያቱም በመጨረሻ ላይ ብዙ ሰዎች የማያውቁትንና ተከራይ ሆናችሁ በማንኛውም ጊዜ ሊጠቅማችሁ የሚችል አስፈላጊ መረጃ እናካፍላችኋለን። አብራችሁን ቆዩ። ውድ ተመልካቾች፣ በአሁኑ ወቅት የኑሮ ውድነት በከፍተኛ ደረጃ ጨምሯል። የመጓጓዣ ወጪ፣ የአገልግሎት ክፍያዎችና ሌሎች መሰረታዊ ፍላጎቶች ከጊዜ ወደ ጊዜ እየጨመሩ ነው። በዚህ ሁኔታ የቤት ኪራይ ጉዳይ ለብዙ ቤተሰቦች ከባድ ጫና ሆኖባቸዋል። ተከራዮች በተለይ የኪራይ ዋጋ በድንገት እንዳይጨምርባቸው ይሰጋሉ። ነገር ግን በቤት ኪራይ ግንኙነት ውስጥ የሚከተሉት መርሆች በጣም አስፈላጊ ናቸው። የኪራይ ግንኙነት በሕግና በውል ላይ መመስረት አለበት። ማንኛውም የዋጋ ለውጥ ግልጽና ሕጋዊ ሂደትን መከተል ይጠበቅበታል። አከራይና ተከራይ በመግባባትና በሕግ መሰረት መስራት አለባቸው። ይህ ጉዳይ የአንድ ወገን ብቻ አይደለም። አከራዮችም የጥገና፣ የግብርና ሌሎች ወጪዎች እየጨመሩባቸው መሆኑን ያነሳሉ። ስለዚህ ዘላቂ መፍትሄ የሚገኘው በሁለቱም ወገኖች መብትና ጥቅም ላይ በተመጣጣኝ መንገድ ሲሰራ ብቻ ነው። ባለሙያዎች እንደሚገልጹት የቤት ኪራይ ጉዳይ በግለሰብ ፍላጎት ብቻ የሚወሰን አይደለም። በሕግና በከተማ አስተዳደር በሚወጡ መመሪያዎች መሰረት የሚመራ ጉዳይ ነው። ይህም ማለት አከራይ በራሱ ፈቃድ ብቻ ዋጋውን በፈለገው መጠን ማስጨመር አይችልም ማለት ነው። ለምሳሌ አንድ ቤት በተወሰነ የኪራይ ዋጋ ተከራይቶ ከነበረ የውል ጊዜው ስለተጠናቀቀ ብቻ ዋጋውን በእጥፍ ማሳደግ ወይም ተከራዩን ማስወጣት ሕጋዊ መሰረት ሊያስፈልገው ይችላል። በአሁኑ ጊዜ ብዙ ተከራዮች ሊያውቁት የሚገባው ነገር መብታቸውን ማወቅ ነው። ያልተገባ ጭማሪ ወይም ግፊት ሲደርስባቸው ለሚመለከታቸው ተቋማት ቅሬታ የማቅረብ መብት አላቸው። በሌላ በኩል ዘላቂ መፍትሄ ለማምጣት የኪራይ ውሎችን በዲጂታል ስርዓት ለማስተዳደር የሚደረጉ ጥረቶችም እየተጠናከሩ መሆናቸው ይገለጻል። ይህ አሰራር ግልጽነትን በማሳደግ በአከራይና ተከራይ መካከል የሚፈጠሩ ግጭቶችን ለመቀነስ እንደሚረዳ ይጠበቃል። ውድ ተመልካቾቻችን፣ የቤት ኪራይ ጉዳይ የአንድ ወገን ብቻ ጉዳይ አይደለም። የአከራይን ጥቅምና የተከራይን መብት በሚያመጣጥን መንገድ ሲታይ ነው ዘላቂ መፍትሄ የሚገኘው። ውድ ተመልካቾች፣ የቤት ኪራይ ጉዳይ በሰዎች ዕለታዊ ኑሮ ላይ ቀጥተኛ ተጽዕኖ ያለው ጉዳይ ነው። ስለዚህ መብት ማወቅ፣ ሕጋዊ ሂደቶችን መከተልና መግባባት መስራት ያስፈልጋል። ውድ ተመልካቾቻችን፣ የቤት ኪራይ ጉዳይ የአንድ ወገን ብቻ ጉዳይ አይደለም። የአከራይን ጥቅምና የተከራይን መብት በሚያመጣጥን መንገድ ሲታይ ነው ዘላቂ መፍትሄ የሚገኘው። ውድ ተመልካቾቻችን፣ የቤት ኪራይ ጉዳይ ሰዎች ዕለታዊ ኑሮ ላይ ቀጥተኛ ተጽዕኖ ያለው ጉዳይ ነው። ስለዚህ መብትን ማወቅ፣ ሕጋዊ ሂደቶችን መከተልና በመግባባት መስራት በጣም አስፈላጊ ነው። የዛሬው ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁ ቻናሉን ሰብስክራይብ ያድርጉ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የቤት ኪራይ ዋጋ ማስተካከያ እንዴት መሆን አለበት? አስተያየታችሁን በኮሜንት አጋሩ።